ይህቺ ኮሜዲያን እሸቱ መለሰ ስለ ልጁ አስተዳደግና እንዲሁም አሁን ላይ እየሰራቸው ስላለው የልጆች የጨዋታ ቪዲዮዎች ዙሪያ ሀሳብ ሰጥታለች። እኔ ግን በሀሳቧ አልተስማማሁም። እስቲ እንስማትና እንመለስ። አይገርምም? የኮሜዲያን እሸቱ ልጅ ቴሌቪዥን አያይም፣ ጥሩ ነው። ስልክ ፊቱ አይወራም፣ እሱም ጥሩ ነው። በየትኛውም ቴክኖሎጂ ባፈራቸው ነገሮችም ፊልሞችን ወይም ደግሞ የትኛውንም አይነት አኒሜሽን ወይም የልጆች ፕሮግራሞችንም አይመለከትም ወይም እንዲያይ አይፈቀድለትም። ይሄም እጅግ በጣም ጥሩ ነው። ግን ጥያቄው ራሱ ኮሜዲያን እሸቱ በቅርብ የጀመረው ጋሽ እሸቱ የተሰኘው ዩቲዩብ ቻናሉ ላይ የጀመረው የልጆች ፕሮግራሞች የማን ልጆች እንዲያዩት ወይንም እንዲጣዱበት ነው የተዘጋጀው ወይም እየተሰራ ያለው ነው። ለዛውም ደግሞ እጅግ የተደከመባቸው ለልጆቹ የህይወት ስንቅ የሚሆኑ ዝግጅቶች ተብሎ ነው እየቀረበ ያለው እና ምን ለማለት ነው? ወይ ድምጽን አጥፍቶ ጸጥ ብሎ መስራት ነው፣ ካወሩም ደግሞ መርጦ ማውራት ነው። እሸቱ ስለ ልጁ አስተዳደግ ምርጥ የሚባለውን መንገድ መርጧል እና ስለ ልጅ አስተዳደግ ብዙም ግንዛቤ የሌለው ወላጅ ነገር ግን አስተዋይ ወላጅ ይህንን የእሸቱን መልእክት በመስማት እርሱም ይተገብረዋል። ስለዚህ እሸቱ መለሰ ስለ ልጁ አስተዳደግ ስላጋራን ሐሳብ ሁሉም ወላጅ ሊያመሰግነው ይገባል፣ ፈለጉንም ሊከተለው ይገባል። እንኳን አጋራን ልል እወዳለሁ። አሁን ላይ እየሰራ ስላለው የልጆች የጨዋታ ቪዲዮዎች ዙሪያ ደግሞ ለልጆቻችን የምናሳያቸው በውጭ ዓለማት የተሰሩ የካርቶን ፊልም የምንበላቸው ሌሎች አኒሜሽን ፊልሞች ከልጆቻችሁ ጋር ቁጭ ብላችሁ ብታዩ እንኳን ለህፃናት ለአይምሮ ስነ ልቦና በጣም የሚከብድ ነው። ስለዚህ ልጆቻችን በምን ያህል የተበላሸ ስነ ልቦና እያሳደግናቸው እንደሆነ መገመት አያዳግትም። ልጅ ወልደን በገዛ እጃችን ላልተገባ ማንነት አሳልፈን እየሰጠናቸው። ስለዚህ ኮሜዲያን እሸቱ ያንን ማስቀረት እንኳን ባይችል በዚህ መልክ የሀገራችንን ባህል፣ እሴት፣ ወግ እና ስነ ልቦና ያገናዘበ ለልጆቻችን በሚገባቸው መንገድ በዚህ መልክ ጨዋታዎችን እያዘጋጀ ማቅረቡ እንደ አንድ አማራጭ የሀገራችን እሴትና ባህል ስነ ልቦናው እጅግ ጥልቅ ነውና ሌሎችም ወጣቶች የሱን ፈለግ ተከትለው እንዲህ አይነት ቪዲዮዎች እንዲበዙ እንዲያደርጉልንና የውጩን ሙሉ ለሙሉ ማስቀረት ብንችል ብዬ እመኛለሁ። ስለዚህ እሸቱ መለሰ ስለ ልጅ አስተዳደግም ሆነ አሁን ላይ እየሰራው ስላለው ስለ ልጆች ጨዋታ ስለምታደርገው ነገር አብዝቼ ላመሰግን እወዳለሁ።